ቃላቶቻችሁ በሰዎች አይምሮ ውስጥ ተጽዕኖ እንዲፈጥር ትፈልጋላችሁ? አብዛኛው ሰው ሐሳቡን ለማሳመን ሲሞክር ለምኖ ወይም ተከራክሮ እንዲሳካለት ይፈልጋል። ግን እውነቱ ከዚህ ተቃራኒ ነው። ሰዎችን ማሳመን አስማት አይደለም፣ ሳይንሳዊ ብቃት ነው። ቆንጆ ሐሳብ ኖራችሁ ነገር ግን ሰዎች አይሆንም ሲሏችሁ የሚሰማው ስሜት ምን ያህል ከባድ እንደሆነ አውቃለሁ። ዛሬ ማንኛውንም አይሆንም የሚል ምላሽ ወደ እሺ የሚቀይሩትን የታላላቅ መሪዎችና የተጽዕኖ ፈጣሪዎች 12 ምስጢራዊ የማሳመን ብቃቶችን እነግራችኋለሁ። ይህንን ቪዲዮ እስከ መጨረሻው አስተውላችሁ ካደመጣችሁ ከዚህ በኋላ የምትናገሩት ቃል ሁሉ የማይገረሰስ ክብደት ይኖረዋል። አሁን ዝግጁ ከሆናችሁ ወደ መጀመሪያው ብቃት እንሂድ። አንደኛ፣ የታማኝነትና የክብር መሰረት። ማሳመን የሚጀምረው ከመናገርህ በፊት ነው። ሰዎች አንድ ሐሳብ ከመቀበላቸው በፊት ተናጋሪው ያንን ሐሳብ ለመናገር ምን ያህል ብቁ እንደሆነ በስውር ይመዝናሉ። ይህ ኤቶስ ወይም የታማኝነት መሰረት ይባላል። ታማኝነት የሚገነባው በእውቀት ብቻ ሳይሆን በባህሪ ጭምር ነው። የምትናገረውን ነገር በተግባር የምትኖረው ከሆነ ቃላቶች በሰዎች አይምሮ ውስጥ የሚኖረው ኃያልነት እጥፍ ይሆናል። ሰዎች አንተን ካላከበሩ የቱንም ያህል አመክንዮና ታላቅ ብትሆን ሐሳብህን አይቀበሉም። ስለዚህ ተናግረህ ማሳመን ከመጀመርህ በፊት ራስን እንደ ታማኝ፣ እውነተኛና በጉዳዩ ላይ ጥልቅ ያለ እውቀት እንዳለው ሰው አድርገህ ማሳየት መቻል አለብህ። ይህ በንግግር ውስጥ የምታሳየውን መረጋጋትና የምትሰጣቸው ተጨባጭ መረጃዎችን ትልልቅ የክብር መሰረቶች ይሆኑልሃል። ሁለተኛ፣ ንቁ አድማጭነት ወይም የመረዳት ብቃት። አብዛኛው ሰው ለማሳመን ሲሞክር ብዙ ማውራት ያለበት ይመስለዋል። ነገር ግን እውነተኛ የማሳመን ጥበብ የሚጀምረው በማዳመጥ ነው። ንቁ አድማጭነት ማለት ሌላኛው ሰው የሚናገረውን ቃላት ብቻ ሳይሆን ከቃላቱ በስተጀርባ ያለውን ስሜትና ፍላጎት መረዳት መቻል ነው። ሰዎችን ለማሳመን መጀመሪያ እሱ ያለበትን ዓለም መረዳት አለብህ። የሰውን ስጋት፣ ፍላጎትና እይታ ስትረዳ ንግግርህ ለእሱ በሚመጥን መልኩ መቅረጽ ትችላለህ። ሰዎች ተረድቶኛል ብለው ካመኑ በኋላ አንተን ለመስማት በራቸውን በሰፊው ይከፍታሉ። የማዳመጥ ብቃት ካለ ሌላውን ሰው አንተን ለማጥቃት የያዘውን ትጥቅ ያስፈታል። ምክንያቱም ሁሉም ሰው እንዲደመጥ ይፈልጋል። የሰውን ሐሳብ ለመለወጥ መጀመሪያ የእሱን ሐሳብ መረዳትና በተግባር ማሳየት አለብህ። ሶስተኛ፣ ስሜትን የሚነኩ ታሪኮችን መጠቀም። የሰው ልጅ አይምሮ የተገነባው መረጃዎችን ለመቀበል ሳይሆን ታሪኮችን ለመስማት ነው። ቁጥሮችና እውነታዎች ሰውን ያስተምራሉ እንጂ አያሳምኑም። ሰውን ለውሳኔ የሚያነሳሳው ስሜት ነው። አንድን ሐሳብ ስታቀርብ በታሪክ ውስጥ ከተበ ስታቀርበው ሌላኛው ሰው ራሱን በታሪክ ውስጥ ያገኘዋል። ታሪኮች በሰዎችና በአንተ መካከል ስሜታዊ ድልድይን ይፈጥራሉ። አንድን አስቸጋሪ ሐሳብ ለማብራራት ምሳሌዎችና አሳማኝ ታሪኮችን ስትጠቀም ሌላኛው ተከራካሪ ሰው ከአጥቂነት ወደ ተከላካይነት ወይም ዲፌንስ ሜካኒዝም ይወርዳል። ምክንያቱም ታሪክን መቃወም ከባድ ነው። በጣም ጎበዝ ሰዎች ብቻ ናቸው ታሪኩ ካሳመናቸው በኋላ ያመኑበትን ነገር ለመቀበል በኋላ ላይ አመክንዮ ይፈልጋሉ። ሁልጊዜ ንግግርህ በስሜትና በታሪክ አጣፍጠህ አቅርብ። አራተኛ፣ አመክንዮአዊና ግልጽ መዋቅርን ማሳየት። ንግግርህ በታሪክ ብታበጅም ግልጽና አመክንዮ የሆነ ምክንያት ይዘት ወይም ሎጂክ ሊኖረው ይገባል። ማሳመን ማለት ሌላውን ሰው በሐሳቡ አዙሪት ውስጥ መምራት ማለት ነው። መጀመሪያ ችግሩን ትገልጻለህ፣ ከዚያም ምክንያቱን ታሳያለህ፣ በመጨረሻም መፍትሄውን ታቀርባለህ። ሐሳብ የተዘበራረቀ ከሆነ ሰዎች ግራ ይጋባሉ። ግራ የተጋባ አይምሮ ደግሞ ሁልጊዜ አይሆንም የሚል ምላሽ ይሰጣል። ንግግርህ በቀላሉ የሚተነተንና 1 ሲደመር 1 2 የሚል ግልጽነት ሊኖረው ይገባል። እያንዳንዱ የምትናገረው ነጥብ ወደ ቀጣዩ በሰላም መሸጋገር አለበት። ይህ ግልጽነት ለሰዎች አይምሮ እረፍት ይሰጣቸዋል፣ ሐሳብህን ለመቀበልም የቀለለ ያደርግላቸዋል። አምስተኛ፣ ልበ ሙሉነትና የድምጽ ቃና ቁጥጥር። ምን እንደምትናገር ብቻ ሳይሆን እንዴት እንደምትናገር ትልቅ ዋጋ አለው። ሰዎች ንግግርህን ከመስማታቸው በፊት ድምጽህንና ቃናን ይመዝናሉ። የሚንቀጠቀጥ ወይም እርግጠኛ ያልሆነ ድምጽ እውነተኛ ሐሳብ ቢሆን እንኳን ጥርጣሬን ይፈጥራል። ልበ ሙሉነት ግን ተላላፊ ነው። በምትናገረው ነገር ላይ ሙሉ እምነት እንዳለ በድምጽ ስታሳይ ሰዎች በውስጣቸው ያሰቡትን ሐሳብ ማመን ይጀምራሉ። የድምጽ ቃናህንም እንዳስፈላጊነቱ ከፍና ዝቅ ማድረግ ያስፈልጋል። አስፈላጊ ቦታ ላይ ትኩረት መስጠትና በፍጥነት ከመናገር ይልቅ ረጋ ብሎ ነጥቦችን ማስቀመጥ የማሳመን ብቃትን ይጨምራል። ድምጽህ የስልጣንና የመረጋጋት ምንጭ መሆን አለበት። ስድስተኛ፣ የጋራ መግባቢያ ነጥቦችን መለየት። ማሳመን ማለት ጦርነት ማለት አይደለም፣ ይልቁንም የጋራ መፍትሄ መፈለግ ነው። ብዙ ሰው ሰውን ለማሳመን እስከ መጣላት ይደርሳል። ይህ ደግሞ ለመናናቅ በር የሚከፍት ነው። ከሌላ ሰው ጋር በምትነጋገርበት ጊዜ ከመቃወም ይልቅ የምትስማሙባቸውን ነጥቦች መፈለግ ጀምር።
እኔ እናንተ በዚህ ነጥብ ላይ እንስማማለን ብለህ ስትጀምር ሌላኛው ሰው አንተን እንደ ጠላት ሳይሆን እንደ አጋር ማየት ይጀምራል። የጋራ መሬት ስትይዝ ከመካከላችሁ ያለው ልዩነት እየጠበበ ይመጣል። ይህ ዘዴ በሰዎች አይምሮ ውስጥ አዎ የሚል ስሜትን ይፈጥራል። አንዴ አዎ ማለት ከጀመሩ በኋላ ወደሚከብዱ ነጥቦች ስትሸጋገር አይ ለማለት እድላቸው ይቀንሳል። ማሳመን የጋራ ጥቅምን ማሳየት መቻል እንደሆነ ማወቅ ሁሌ በአይምሮህ መቀመጥ ያለበት ነገር ነው። ሰባተኛ ጥያቄዎችን በመጠየቅ መምራት። ሰዎችን የተናገርካቸውን ሐሳብ ከመቀበል ይልቅ ራሳቸው ደርሰውበት ያገኙት ሐሳብ አጥብቀው ያምናሉ። ስለዚህ ሐሳብህን በቀጥታ ከመጫን ይልቅ በጥያቄዎች ሰዎችን ወደምትፈልገው ነጥብ መምራት ትልቅ ጥበብ ነው። ይህ ቢሆን ምን ይመስልሃል? ወይም ይህንን ችግር ለመፍታት ምን የተሻለ አማራጭ አለ የሚሉ ጥያቄዎችን ሌላኛው ሰው እንዲያስብና በውይይት ውስጥ ንቁ ተሳታፊ እንዲሆን ያደርጉታል። በጥያቄዎች አማካኝነት እሱ ራሱ ወደ አንተ ሐሳብ እንዲመጣ ታደርጓለህ። ይህ የሶቅራጠስ ዘዴ ይባላል። ሰውየው ውጤቱን የደረሰበት ራሱ እንደሆነ ሲሰማው ያንን ሐሳብ ለመከላከልና ለመቀበል ዝግጁ ይሆናል። ስምንተኛው አካላዊ መግለጫና የሰውነት ቋንቋ። ቃላት የሚናገሩት አንድ ነገር ሆኖ አካልህ ሌላ ነገር የሚናገር ከሆነ ሰዎች አካልህን ያምናሉ። ማሳመን መቻል የአካል እንቅስቃሴ ቋንቋ ጥበብ ጭምር ነው። አይን ላይን መተያየት፣ ክፍት የሆነ የአካል አቋም፣ እጅን አለማጣመር እና ፈገግታ በሰዎች ዘንድ ተቀባይነትን ይፈጥራሉ። በራስ መተማመንን የሚያሳይ አቋም ካለ ሰዎች አንተን የምትናገረውን ለመቀበል ዝግጁ ይሆናሉ። የአካል እንቅስቃሴ ቋንቋ እኔ ላንተ ክብር አለኝና የምትናገረው ነገር እውነት ነው የሚል መልእክት በስውር ማስተላለፍ አለበት። በትክክለኛ የአካል እንቅስቃሴዎች የታጀበ ንግግር በሰዎች አይምሮ ውስጥ የማይረሳ ተጽዕኖ ይተዋል። ዘጠነኛ የጥቅምና ፍላጎት ትስስርን መፍጠር። ሰዎች ሁል ጊዜ ይሄ ለኔ ምን ይጠቅመኛል ብለው ይጠይቃሉ። ሰውን ለማሳመን የሐሳብህን ባህሪ ሳይሆን ጥቅሙን ማሳየት አለብህ። ሐሳብህን ከነሱ ፍላጎት፣ ህመም ወይም ምኞት ጋር አያይዘው። ያንተ ሐሳብ የነሱ ችግር እንዴት እንደሚፈታ ወይም ህይወታቸውን እንዴት እንደሚያቀልላቸው በግልጽ አሳይ። ሰዎችን ለማሳመን አንተ የምትፈልገውን ሳይሆን እነሱ የሚፈልጉትን ነገር ያንተ ሐሳብ እንዴት እንደሚሳካላቸው ማሳየት ወሳኝ ነው። ጥቅሙ ግልጽ ቢሆንላቸው ማሳመኑ ቀላል ይሆናል። አስረኛ የዝምታ ኃይል ለውሳኔ መጠቀም። ብዙ ተናጋሪዎች ዝምታን ይፈራሉ፣ ነገር ግን ዝምታ በማሳመን ውስጥ ትልቅ መሳሪያ ነው። አንድ ጠንካራ ነጥብ ከተናገርኩ በኋላ ለጥቂት ሰከንዶች ዝም ማለት ያስፈልጋል። የሐሳብ በሌላኛው ሰው አእምሮ ውስጥ እንዲሰርጽ ያደርገዋል። ዝምታ ክብደትና ትኩረትን ይፈጥራል። እንዲሁም ጥያቄ ጠይቀህ ዝም ስትል ሌላኛው ሰው ያንን ዝምታ ለመሙላት ሲል ሐሳቡን በግልጽ እንዲናገር ይገደዳል። ዝምታ ስሜታዊ ውጥረትን በመፍጠር ሰዎች ውሳኔ እንዲያሳልፉ ወይም እውነታውን እንዲናገሩ ያደርጋል። የዝምታ ጥበብ ንግግርህ የታሰበበትና ኃይለኛ እንዲሆን ያደርገዋል። 11ኛ ተቃውሞዎችን አስቀድሞ መመለስ መቻል። ሌላኛው ሰው ንግግርህን እየሰማ በውስጡ ግን የሚሉ ጥያቄዎችን ያነሳል። እነዚህ ተቃውሞዎች እሱ ሳይናገራቸው አንተ አስቀድመህ በማንሳት መልስ ስጥባቸው። የማሳመንህ ብቃት ከፍተኛ ይሆናል። ምናልባት ይህ ነገር ውድ ሊመስል ይችላል፣ ነገር ግን ብለህ ስትጀምር ሰውየው አንተን የእሱን ስጋት እንደተረዳህለትና መፍትሄ እንዳለህ ያምናል። ይህ ዘዴ በሰዎች አይምሮ ውስጥ ያለውን መከላከያ ይሰብራል። ተቃውሟቸውን አስቀድመህ መመለስህ በጉዳዩ ላይ ያለህ ዝግጁና ግልጽ እንደሆንክ ያሳያል። 12ኛ ተመጣጣኝ ምላሽና አወንታዊ ተጽዕኖ። ሰዎች አንድ ጥሩ ነገር ላደረገላቸው ሰው አወንታዊ ምላሽ የመስጠት ዝንባሌ ያላቸው። ይህ ተመጣጣኝ ምላሽ ይባላል። በንግግር ውስጥ ሌላኛው ሰው ዕውቅና በመስጠት በማመስገን ወይም ጠቃሚ መረጃ በነፃ በማካፈል ስትጀምር እሱም አንተን የመስማማት ስሜታዊ ዕዳ ውስጥ ይገባል። በተጨማሪም ንግግርህን ሁል ጊዜ በአወንታዊ መልኩ ቅረጽ። ይህንን ካላደረግ ትጎዳለህ ከማለት ይልቅ ይህንን ብታደርግ እንዲሁ አይነት ትርፍ ታገኛለህ ብሎ መናገር የተሻለ ውጤት ያመጣል። ሰዎች ወደ ብርሃንና ወደ ተስፋ ይሳባሉ። ንግግርህ አዎንታዊና ተስፋ ሰጪ ሲሆን ሰዎች አንተን የመከተል ፍላጎታቸው ይጨምራል። ዛሬ ያየናቸው 12ቱ የማሳመን ሚስጥሮች ማንኛውንም ንግግራችሁ ወደ ተጽዕኖ ፈጣሪ መሳሪያነት የሚቀይሩ ጥበቦች ናቸው። አስታውሱ፣ እውነተኛ ማሳመን ማለት ሰዎችን ማታለል ሳይሆን የሰዎችን እውነተኛ ፍላጎት ተረድቶ የእናንተን ሐሳብ እንደ መፍትሄ ማቅረብ ነው። አሁን ኳሱ የእናንተ ሜዳ ነው። እነዚህ ነጥቦች በሰማችሁት ልክ በተግባር መለማመድ ስትጀምሩ በሰዎች ዘንድ የምታገኙት ተቀባይነትና ክብር በከፍተኛ ሁኔታ ሲጨምር ትመለከታላችሁ። ቀጣይ ስለምን እንዲሰራላችሁ እንደምትፈልጉ ኮሜንት ላይ አስቀምጡልን። የዛሬው ካስተማራችሁ ቪዲዮውን ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን።
ኤሊሁስ